ፖለቲካ ሸር እንጂ ሌላ ነገር የለውም። በሸር ነው የምታደርገው። አፍሪካ ውስጥ ያለ ጭካኔ ያለ መገዳደል ስልጣን አይያዝም፣ ስልጣን አይጠናከርም። መገዳደል፣ መጨካከን ትክክለኛውና ብቸኛው መንገድ እንደሆነ እና አብይ ሲናገሩት አያለህ፣ እነ ሽመልስ ሲናገሩት አያለህ፣ የአብይ ምክትል አሁን ደግሞ ዳንኤል ክብረት ሲናገር ታየዋለህ። ጨከን ማለት አለብን ሲል ነበር ባለፈው። ጨከን ማለት አለብን። 1 ሚሊዮን ሰው ሞተ ይባላል። ስለቀረው 119 ሚሊዮን ማንም አይናገርም። 1 ሚሊዮን ሰው መሞት ዋይ ዘ ቢግ ዲል? 119 እኮ ተርፎናል። እነሱ የሚሉት ነገር አይደለም። ቃል ወደ ተግባር ይቀየራል። እነሱ በቃል የሚሉትን ወታደሩ ይሰማዋል፣ ይሄንን ወደ ስራ ይተረጉመዋል ማለት ነው። በጣም ጥሩ። እንግዲህ ያን የመጨረሻ ጥያቄ በዚህ ጉዳይ ላይ ጀዋር አሁን ሰብሰብ ስናደርገው ወደ እንግዲህ ግራንድ ስኬል ሌቭል ከታየ የስርዓት መበስበስ ወይስ መደላደልን ነው የሚያሳየው። ምክንያቱም እነሱ የሚሉት ማንም አይነቀንቀንም፣ አሁን ኮንሶሊዴት አድርገናል። እንግሊዝኛው ሰው ስለሆነ መደላደል በአማርኛም ብለውና አደላድለናል። ስለዚህ ከውስጥም ከውጭም ምንም የሚገዳደረን የለንም የሚል ትርክትም አለ፣ ንግግርም አለ፣ በተወሰነ ደረጃ የሚመስል ነገርም አለ። ግን ይሄን ነገር ስናይ ከውስጥ መቦርቦርን ዲኬይ ማድረጉን ነው የሚያሳየው ወይስ ኮንሶሊዴት ማድረጉን ነው የሚያሳየው? ምክንያቱም እነሱም የሚያስቀምጡት መከራከሪያ ፕሪሚሲስ ስላለ ምንድን ነው የሚያሳየው? አንደኛ በዚህ ውስጥ ደግሞ ሳይታለፍ እንዳንሄድ የምፈልገው ከኛ ጋር ምንም የሚያያዝ ነገር የለም፣ ከኛ ቁጥጥር ውጭ የሆነ ነው፣ እኛ የምንቆጣጠረው የምናዘው አይደለም። ምናልባት ድሮ በእኛ ስር ቢሆኑም ያመለጡ ቫጋቦንድስ ናቸው እንዳልከው ማፊያ ናቸው እንጂ የመንግስት ቁጥጥር ስር ያሉ አይደሉም የሚል መከራከሪያ ያነሳሉ። ቅድም ዞሮ ዞሮ አንስተዋልና አያይዘን ግን በአጠቃላይ ነው የፈለኩት የስርዓት መበስበስ ወይስ መደላደል ነው? የስርዓት መበስበስ ወይስ የስልጣን መደላደልን ነው የሚያሳየው? ለዚህ አጭር ቁልጭ ያለች መልስ የሚሆነው የስርዓቱ አካል የሆነ የዛ የምዕራብ ሸዋ ህዝብ ተወካዮች የፓርላማ አባል የሆነ ሰው የጻፈዋል። አይ ዶንት ኖ አንተ ካለ እሱን ዲስፕሌይ ብታደርግላቸው በግልጽ አንድ ነገር በጣም ኢንትረስቲንግ አድርጓል። ይሄ መንግስት የሚጥለው ታጥቀው በዱር ገደሉ የሚዋጉት አማጽያን ሳይሆኑ በስርዓት ውስጥ የተደራጁ ሌቦች ናቸው የሚል አስቀምጧል። ካገኘ ዲስፕሌይ ብታደርግለት ደስ ይለኛል። አይ ቲንክ ለጥፌዋለሁ የሆነ ቦታ ላይ ደጋግሞ ነው የጻፈው። ይሄ እንግዲህ የደንዲ ወረዳ ማለትም ሽመልስ አብዲሳ የተወለደበትና የሱ ምርጫ ክልል የሆነ ሰው የስርዓቱ ዋና አስፈላጊ ከሚባሉ ሰዎች ውስጥ አንዱ ይሄን ያስቀመጠው ስርዓቱን በጣም የሚያዳክመውና የሚበላው ዋናው በረጋችን ላይ የተያያዙ ናቸው። ሙስናው፣ ዘረፋው። አሁን እኮ ሙስና ጉዳይ ለማስፈጸም ብቻ ሳይሆን ካልሰጠህም ጉዳይ ለማስፈጸም ሄደህ ሙስና ትሰጣለህ። ያለ ሙስና መቼም ምንም ነገር አይቻልም። ካልሰጠ ደግሞ እነዚህ ሰዎች ይመጣሉ። በነገራችን ላይ ያው ጊዜ ስለሌለን እንጂ አሁን የማገኘው መረጃ በዚህ መልኩ የተደራጁት ልጆች ነዳጅ ማከፋፈል ላይ ራሱ ወሳኝ ሆነዋል። ይሄ ነው። እሺ ይሄንን ተርጉሙላቸው እስቲ ለአድማጮች። እኔ እንደማስበው ይህ መንግስት ጫካ ባሉት ቡድን ይወድቃል የሚል እምነት የለኝም። የሚወድቅ ከሆነም በሞቱማን ወይ መንግስትን ጠልፎ የሚጥለው እና የሚገረስሰው ውስጥ ያለው አደረጃጀት ነው። ሰዎች ሸኔ ይላሉ፣ በሸኔ ያሳብባሉ። ነገር ግን ይህ አደረጃጀት የመንግስት አደረጃጀት ከሸኔ 10 እጥፍ የበለጠ አደረጃጀት ያለውና በጭካኔው የሚታወቅ ነው። ኢትጫፕሲኑ የሚለው ዝርግፍግፍ እናርገ እንገላልጠው እንዴ የሚል ነው ጽፈው ያቆመውና ከዛ በኋላ እንግዲህ ይቀጥላል። እንዘርግፈው እንዴ ካለ የሚቀጥለው ነገር ይኖራል ማለት ነው። ይሄን ያለው የፓርላማ አባል እንደሆነ ነው ከታችም የጻፈው። ለምን ከነበረስ የሚሴንሳ ፓርላማ ትብለ የአና ዳንዲ ያው ከታይ ተጽፏል። ራሱ አና ዳንዲ በለሎት ሽመልስ አብዲሳ የዳንዲ ወረዳ አቶ ሽመልስ አብዲሳ የተወለደበትን ወክሎ ፓርላማ የገባ ግለሰብ ነው። አቶ ከፈና ነው ከፈና ይፋ ደለሳ ምናልባት ስሙን ከተሳሳትኩም በዛው አስተካክል። ይሄ ሰው የተናገረውን የዛሬ አንድ ዓመት አካባቢ መሰለኝ የብሔራዊ መረጃና ደህንነት እንዲሁም የመከላከያ ደህንነት የጥናት ቡድን ለብልጽግና ስራ አስፈጻሚ ያቀረበው ሪፖርት ነበር።
ተመሳሳይ መደምደሚያ ላይ ነው የደረሰው። የስርዓቱ ዋና አደጋ ሙስናና በስርዓት ውስጥ የተደራጁ የገዳይ ሌቦች ቡድን ነው። አብይ እንደ ስርዓት ሙስና የለም፣ ሲስተሚክ የሆነ ሙስና የለም ማለት ያለ ጥናት ግን ምንድን ነው ያስቀመጠው? በግልጽ ሙስናውንም ማፊያውንም አደራጅቶ የሚያሰማራው የክልል ፕሬዝደንቶችና የከተማ መስተዳድር ከንቲባዎች እንዲሁም ሚኒስቴሮች ናቸው ነው። አንድ ባልደረባ ጓደኛ ቅድም ሲለኝ ነበረ፣ ፌዴራሎችን ተውኳቸው ክልል ላይ ፎከስ አደረክ ያለኝ ማዕት ስለሆነ ነው። ፌዴራል ደግሞ መሰል ያላቸው ሁለት ነው ያላቸው እነሱ የፌዴራል ሚኒስቴሮች እና ምክትሎቹ ፋርሴ ቡላና ደላላ ነው ያላቸው። አትሊስት አዲስ አበባ ውስጥ ለመግደል ትንሽ ስለሚከብድ ነው መሰለኝ እነሱ እያንዳንዱ ሚኒስቴር የሚከፈለው የተመደበ በፌስቡክ ላይ የሚያሞግሰው አለ። ዲያስፖራም ያሉ አገር ቤትም ያሉ የሚከፈላቸው በዛው ወጋ ይደረደራሉ። እኔ እናንተ የምታውቃቸው ሶሻል ሚዲያ አካውንቶች አሉ ዋጋ ተዘረው የሚከፈላቸው። ሁለተኛ ደግሞ ደላሎች አሉ። የእከሌ አንድ ደላላ ካለ እሱ የሚኒስትር ኦፍ ትሬድ፣ የሚኒስትር ኦፍ ፋይናንስ፣ የገቢዎች፣ የጉምሩክ፣ የከተማ ልማት፣ የተለያዩ ኤጀንሲዎች ደላላ ነው ይባላል። እና እያንዳንዱ የፌዴራል ባለስልጣን የሚያሞግሰው ስሙን የሚያሳምርለት ፋርሴ ቡላ አለው። በዛ ባለስልጣንና በነጋዴ መካከል ጉዳይ የሚያስፈጽም ደግሞ ደላላ አለው ማለት ነው። ወረድ ስትል ደግሞ በከንቲባዎችና በክልል አስተዳዳሪዎች፣ በነገራችን ላይ የድሬዳዋ ከንቲባ የራሱ ቡድን አለው። የሐረሪ አስተዳደር ፕሬዝዳንት አለው። በፌስቡክ አንተ ኦሮምኛ ብዙ ስለማያውቅ ነው እንጂ በኦሮምኛ ካነበብክማ ይሄ እኮ በኦሮምኛ በግልጽ ነው ወይም ሰው የሚወያየው። የሲዳማው ክልል ፕሬዝዳንት በውስጣቸው የሚደረገውን ስታይ እንትሮቹ ፋርሲ ብሏቸው ደግሞ የፕራይቬት ፋርሲ ብሏቸው አሉ። የግል ፋርሲ ብሏቸው የመንግስት ብቻ ሳይሆን የግል ፋርሲ ብሏቸው አሉ። ልክ ድሮ ፕራይቬት ሴኩሪቲ እንደምትቀጥረው ማለት ነው። እና ፕራይቬት ፋርሲ ብሏቸው ከንቲባውን አሞግሰው ምክትሉን ይደቁሳሉ። የንግድ ቢሮውን ሰውዬ አሞግሰው የከተማ ፕላኑን ይደቁሳሉ። እና ኬርፉል ስታይ የነሱ ሶሻል ሚዲያ ጨዋታ ታየዋለህ በምን አይነት አካሄድ እየተደረገ እንደሆነ። በተለይ ደግሞ በከተሞቹ ላይ ኦሮሚያ ላይ፣ ሀረሪ ላይ፣ ድሬዳዋ ላይ፣ ሲዳማ ላይ አሁን እንትናም ከቻፕ እያደረጉ ነው። እነኚህ ምንድን ነው ኢህአዴግ ምናቸው የሚላቸው አጋር ክልሎችም አሁን ከቻፕ እያደረጉ ሶማሌ ክልል፣ ቤኒሻንጉል ክልል፣ ጋምቤላ ክልል ፋሲሌት ሮኜ ሰሞኑን አውዝ ሪሰርችንግ ሶሻል ሚዲያ ውስጥ እያየው ሄጄ ኮንትሮል እያደረኩ ሰርች ሳደርግ ቡድኖች እያየው ነው። እና እንደ ኦሮሚያ ዋናው በተለይ ከፋርሴ ቡላና ከደላላ አልፎ ገዳይ ቡድን በደንብ ያለው ኦሮሚያ ነው። ሌሎቹም አሁን አማራ ውስጥም ተጀምሯል። አማራ ክልል ውስጥም አሁን እየመጣ ነው፣ በስፋት እየመጣ ነው። ኤክስፖርት እያደረጉት ነው ኤክስፒሪየንሱን ወደዛ። ሌሎች ክልሎችም በዚሁ መልኩ ማለት ነው። እና ይህንን ሁሉ አላቅም ማለት ይችላል ወይ መንግስት፣ የፌዴራል መንግስት ባጭሩ እንግዲህ ይህን ሁሉ አሳይተ በሲዳማም፣ በድሬዳዋም፣ በኦሮሚያም፣ በሁሉም የከተማም በፌዴራል ደረጃም ኢንቮልቭመንት እያለ ባለስልጣናት አይኔ አላየውም አልሰማውም ነበረ እኮ በጣም ነው የሚያሳዝነው ወይኔ ምናምን ብሎ እኩል እየጮኸ ነው ህዝቡ ጋር። አሁን ዛሬ ጠዋት እኩል እየጮኸ ሰምቻለሁ። በጣም ደንግጠናል፣ በጣም ነው የሚያሳዝነው እያሉ እና አያውቁትም። ይህንን ሁሉ እንዴት ነው ሳያውቁት የሚቀሩ? እንግዲህ መንግስት የስለላ ድርጅት አለው፣ የምርመራ ፖሊስ አለው፣ የፓርቲ መዋቅር አለው። ይህን ሁሉ እያለው ይህንን አልሰማሁም ካለ ደን ያ መንግስት ያ ገዢ ያ ፕሬዝዳንት ያ ጠቅላይ ሚኒስትር በዛ ሀገር የለም ማለት ነው። የለም ዲስኮኔክት ሆኗል ማለት ነው። በእርግጠኝነት የምነግርህ ይሄን የምዕራብ ሸዋውን የማፊያ ቡድን በማደራጀት የሻሸመኔውን የነቀምቴውን በማደራጀት አብይ was intimately involved መጀመሪያ አካባቢ ላይ ትዝ ካለ መጀመሪያ አካባቢ ላይ አምቦ እየተመላለሰ አምቦ ኒውዮርክ እናደርጋለን አምቦ ነበር ሁሉም ነገር። ያኔ ነው ይሄን ነገር ያደራጀው። ይሄ የደራጀው ቡድን ወደ ሸገር ሲመጣ ዳይሬክትሊ ያገኛቸው ነበር ዋና ቀንደኛ የሆኑ ሰዎች። ከዛ ውስጥ የተመለመሉ ቤተ መንግስት ውስጥ ያሉ አሉ ዛሬ። if he wanted to know he knows። ሁለት ፖሲቢሊቲ ነው። አያውቅም የሚለውን ዚሮ ነው፣ ያውቃል።
ወይ እያወቀ ይቀጥሉበት ብሎ እያበረታታቸው ነው ወይ በነካው ችግር ይፈጠርብኛል የሚል ፍራቻ ውስጥ ገብቶ ነው። እንዲህ የሚሉ ሰዎች አሉ። እኔ አይመስለኝም። እኔ ዝም ብሎ የተወላቸው ነው የሚመስለኝ። ግን ስርዓት ውስጥ ያሉ ሰዎች ምንድነው ይሄ እሱ ያደራጀው በየከተማው ያደራጀው ማፊያ ቡድን የአዳማው ከንቲባ አዳማን እኮ እንደ ሪፐብሊክ ነው የሚያስተዳድረው። የራሱ የሆነ መንግስታዊም በጎንዮሽ የተደራጀ ገዳይ ዘራፊ ቡድን አሉ። የሻሸመኔው ከንቲባ ወንድሙን ከአሜሪካ አስመጥቶት ሰው ያፍናሉ። ለምሳሌ ከተማውን ዋናውን አንድ በጣም ታዋቂ ዶክተር ፍራውል የሚባል ሰውዬ አፍነው 6 ሚሊዮን የተቀበሉት። ቄሶችን አስረው አይ ቲንክ 7 ቄሶችን ነው ይዘዋቸው ማለት ነው። በግል ቤት አስረዋቸው 500 ሺህ ብር ያስከፈሏቸው የኦርቶዶክስ ቄሶችን። ይሄን እዛ ያለ ምዕመናን በሙሉ ያውቀዋል። የእስላም መቃብር ሆኖ የተከሰጠን ለረጅም ጊዜ የነበረን ቦታ በቃ ነው እየተኮሱባቸው ነው እነዚህ ሰዎች ሄደው የወሰዱት። ሰዎችን እያፈኑ አዋሳ እየወሰዱ እዛው እያስቀመጡ ከዲያስፖራ እኔ ማቃት ልጅ እሷ እንኳን አልነገረችኝም፣ ከሌላ ሰው ነው የሰማሁት። ሄደው ቤተሰቦቿ እንዳይጨርሱ እናቷን የ70 ምናምን ዓመቷን እናቷ ሀገር ቤት ስትሄድ ሰው ልጠይቅ አፍነው 3 ሚሊዮን አስከፍለው ሌላ ቀርቶ ይሄ ሰው ወደ አሜሪካ ቤተሰቡን ልጠይቅ የሚሄድበትን ቲኬት ሁሉ ነው ያስከፈሉት። this no secret የሻሸመኔ ህዝብ የሚያውቀው ነው። ሻሸመኔ ውስጥ እኮ አሁን ሰው ትንሽ ንብረት ያለው ሰው ማለት ነው ደህና መኪና ካለው ወይም ሸጦታል ወይ አዲስ አበባ አምጥቶ አስቀምጦታል። በትንሽ ቪትስ ወይም ደግሞ በባጃጅ ነው የሚሄደው። በጠዋት ነው ከቤቱ የሚወጣው። ምክንያቱም አለበለዚያ ጠዋት በር ላይ ጠብቁትና ገንዘብ አምጣ ይባላል። ይሄን የሚያደርጉት ከንቲባው እያወቀ የጸጥታ ዘርፍ ኃላፊው የሱ ምክትል የጸጥታ ዘርፍ ኃላፊው ምክትል ድሮ መከላከያ የነበረ ከዛ የመጣ አሁን ዴይ ቱ ዴይ ቡድን አደራጅቶ ሰው ሲደበድብ የሚውል ሲዘርፍ የሚውል የሰው ቤት እንደፈለጋቸው ጠምዝዘው ሸጫለሁ ብለው ያስፈርመዋል። ገንዘብ ወስጃለሁ ብለው ይሄን ያደርጋሉ። ይሄ ሲደረግ we are not talking ቤጊ ስለ ቤጊ ወይ ደግሞ ስለ ሂርና አንተ ስለመጣህበት ሪሞት ኤሪያ ወይ ስለ ድሙጋ እኮ አይደለም እያወራን ያለ ነው። we are talking about the major cities of the country አምቦ 100 ምናምን ኪሎ ሜትር፣ ሻሸመኔ፣ አዳማ፣ ነቀምቴ we are not talking about peripheral some remote towns። የሀገሪቷ ከፍተኛ የሆነ የመረጃ የድርጅት መዋቅር የመንግስት መዋቅር የተስፋፋበት ከተማ ውስጥ እንዲህ አይነት የማፊያ ስራ እየተሰራ የፌደራልና የክልል መንግስት አያቅም አልሰማም ካልከኝ ወይ ለመንግስቱ